አሁን በዚህ ሰዓት 4:30 ከማለዳ ነው። በጣም የልቤ ምት መነሻ አልነበረም። አምሽቼን የተኛሁት። ትናንትና ጾም ጸሎት ነበረኝ። የልቤ ምት ሲጨምር ግን ተነሳው። መልሼ መተኛት አቃተኝ። መተኛት እየፈለጉኝ ለህዝቤ ተናገሪ የሚል ድምፅ ነው የምሰማው። ጌታ ሊመጣ ነው። በሶሻል ሚዲያ የምታገለግሉ፣ ከሀገር ውጭ የምታገለግሉ፣ አገር ውስጥ ያላችሁ፣ በምድራዊ ነገር የተጠመዳችሁ፣ እርስ በርስ ሚዲያውን አገኘን ብላችሁ እርስ በርስ በማይረባ ነገር የምታሳልፉ፣ የኢየሱስን ስም የከለላችሁ ጌታ ሊመጣ በደጅ ነው። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ንጉሱ ሊመጣ ነው። ዓለም ልጨልም ነው። የቤተ ክርስቲያን መሄጃዋ ሰዓት ደርሷል። ሙሽሪትን አዘጋጁ፣ ህዝባችሁን አዘጋጁ፣ ቤተሰባችሁን አዘጋጁ። አንዱ ከአንዱ ሲወቃቀስ የምትውሉ፣ አንዱ ራሱን ኮሬክት ለማድረግ የምትውሉ፣ አንዱ አንዱን የምትነቃቀቡ ፊታችሁን ወደ ጌታ መልሱ። ይችን ቀን አታገኟትም። ይች ቀን በኋላ ማትመለስ ቀን ነች። ጌታ ሊመጣ በደጅ ነው። ፊታችሁን አዙሩ። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ጌታ ሊመጣ ነው። ዓለምን ተመልከቱ። ዓለም እየጨለመች ነው። ለዓለማዊ ብቻ ነው ብርሃን የምትመስለው። ይሰማል፣ ይሸታል፣ ይታያል፣ ሴንስ ይደረጋል። ጌታ ሊመጣ በደጅ ነው። እባካችሁ የማይረባችሁን የምታወሩ፣ በማይረባ ነገር ላይ የምትከራከሩ ጌታ አላልኩም ነው የሚላቸው። ክርክርን ይጸየፋል ጌታ። ወደ ኢየሱስ ተመለሱ። ወደ ኢየሱስ ተመለሱ።